ይሄ ምግብ የአዲስ አበባ ልጅ ካልሆናችሁ እርግጠኛ ነኝ አታውቁትም። ዛሬ የብዙዎች ትዝታ ወደ አንድ አነስ ያለች ምግብ ቤት ጎራ ብዬ ነበር። እስኪ እናንተ የአንድ ሰው ስንት ብር እያለ ነው የተጠቀማችሁት? የቤቱ ስም እሙዬ ማጀት ይባላል። ይሄን ምግብ ለማግኘት አንድ ሳምንት መጠበቅም አለባችሁ። በውስጡም ከ9 በላይ ምግቦችም ይዟል። የሚገርመው ደግሞ ከዚህ ቤት ፍቅር ይሰበካል ሳይሆን በአካል ይተገበራል ነው የሚባለው። ይሄ ምግብ ግን ከየት አካባቢ ነው የሚዘወተረው? እኔ ግን ኢትዮጵያዊነቴን በዚህ ነው ያረጋገጥኩት። ሰላም ነው አባቴ፣ እንዴት ነህ? አለ ምግብ ጋብዝስ? ና ችግር እኔም ከዛው አካባቢ የሚገኙ ልጆችን እንዲሰብሰብ ብለን እንድንበላ ጋብዣቸው ነበረ። ማን ነው ትልቅ የሚባርክልን? ትልቅ አይዋ ይባርኩ። ቅድሚያ ለካሜራማን ና። ቀጣይ የት ሰፈር ልምጣ? ኮሜንት ላይ አስቀምጡልኝ። ማሳረጊዋን አጠናቀናል። እዚህ ተሰባስበን ነው የት እንደመጣ አላውቅም። ተሰባስበን ጥርግ አድርገን የበላ ነው። ሁላችሁም እዚህ በፍቅር የምትበሉት ምግብ ነው ተብለናል አይደለ? እንደዚህ ጥርግ አድርጉ። ኧረ እንብላ፣ ብሉ እንጂ እንዴ ብሉ። ያዝ። ይሄ ምግብ ግን እናንተ ስንት እያለ ነበር የምታውቁት? ዛሬ ስንት ብር ነው? 180